የኔ ፍልቅልቅ ሩትዬ ማለት ነው። ትናንትና ያወራችሁ ንግግር ሰምታችኋል በደንብ። እናንተ ያላያችሁትን ነገር መፍረድ ለእናንተ ቀላል ነው። እኔ ግን ብዙ ነገር አሳልፌያለሁ። ብዙ ነገር ይሄን ትዳር ለማምጣት ወይም ደግሞ ይሄን ደረጃ ለመድረስ ብዙ ነገር አሳልፌያለሁ። እናንተ ግን ያያችሁትን ብቻ አይታችሁ ነው የምትፈርዱት። አትፍረዱ ብላለችና እኔ በጣም ለምፈልገው ነገር እስከ ጥግ ድረስ መልፋት ወይም ደግሞ መታገል የምወድ ሴት ነኝ። በቀላሉ መሸነፍ አልወድም ብላለች። የኔ ጀግና፣ የኔ ጠንካራ፣ የኔ ልዩ ሴት ማለት ነው። እና እኔ በነገራችን ላይ ያው ሩትዬ ለምንድን ነው ሄርሜላ የተገኘችበት ቦታ ላይ አብርሃም የተገኘበት ቦታ ላይ የሄዳ ራሷን እንትን ዝቅ የሚያደርግ ነገር ለምን ታደርጋለች ነው እንጂ አብርሃምና ኤርሜላን ትታ በተለይ ደግሞ ኤርሜላ ከአብርሃም ጋር ሰላማዊ ህይወት እንድትኖር እኮ ትተው እያልኩ አይደለም። በደንብ አድርጋ ታቃጥላት፣ ሰላማዊ ህይወት እንዳትኖር እድሜ ልኳን እንዲሰጥታት። ለምንድነው እዚህ ህይወት ውስጥ የገባሁት? ለምንድነው የሩቲን ነገር የነካሁት ብላ እስከሚቆጫት ድረስ እስከምታብ ድረስ እንድታቃጥላት ነው የምፈልገው። ምክንያቱም እሷ የለፋችበትን ከስር ከመሰረቱ ቆፍራ ስንት ነገር አድርጋ በወንፊት ነፍታ እኮ ነው አብርሃምን ሰው ያደረገችው። ገባቸው አይደለ? ስለዚህ ይሄንን ሁሉ የለፋችበትን በቀላሉ ለሄርሜላ ትታ ሄርሜላ እሷ ያዘጋጀችውን እሷ በለፋችበት በተሰደበችበት በተዘቀዘቀችበት ቤተሰቦቿን ያጣችበትን ነገር ከቤተሰቦቿ ጉያ ወጥታ ስንት መከራ በለዛ እድሜዋ አንድ ፍራሽ ላይ ተኝታ አብርሃም እንዲለወጥ እሷም እንድትለወጥ ብዙ ነገር አድርጋለች አይደለ? ሩቲ አብርሃም አድርጓል። ሩቲ ብቻ አይደለም ያደረገችው፣ ግን እንደዛም ሆኖ በጣም ብዙ ነገሮችን እንትን ያለችው ሩቲ ነች። ብዙ ነገር የደረሰባት ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ በዘት ተረፍረፍ ይበልልኝ እና ለእልቷ እንግዲህ የኔ ፍልቅልቅ ማለት ነው። አብርሃም ግን ማለት ነው እቺን የመሰለች ፍልቅልቅልቅ የሆነች ልጅ ስታጣክ ሩቲ ተስፋ ቆርጣ የራሷን ህይወት መኖር ስትጀምር ይሁን እንዳታብድ አንተ ስትጀምር ከማንም ጋር አትሆንም። ጨርቅህን ጥለ መንገድ ላይ ስታብድ እኔ እንደዚሁ ያሳየኛል። በቃ ታያለ፣ ደግሞ ታያለ።